ሰላም እንዴት ናችሁ የቻናሉ ቤተሰቦች ዛሬም በአዲስ ታሪክ ብቅ ብለናል። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እና ለጓደኞቻችሁ ሼር በማድረግ ጀምሩ። ከ50 ዓመታት በላይ ያስገረመ አንድ ሚስጥር፣ አንድ ሰው፣ አንድ አውሮፕላን፣ $200,000 እና ከዚያ በኋላ ምንም የለም። ይህ የዳን ኮፐር ታሪክ ነው። በ1971 ዓ.ም ህዳር 24 ቀን በአሜሪካ የምስጋና በዓል ዋዜማ አንድ ሰው ወደ ፖርትላንድ አየር ማረፊያ መጣ። ሰውየው የተለመደ ተጓዥ ይመስል ነበር። ጥቁር ልብስ ለብሶ የእጅ ቦርሳ ይዞ ነበር። በትኬት ማስያዣ ላይ ስሙን ዳን ኮፐር ብሎ ጻፈ። ከዚያም በሰሜን ምዕራብ ኦሮዌት አየር መንገድ በረራ 305 ላይ ተሳፈረ። አውሮፕላኑ ቦይንግ 727 ነበር። መዳረሻውም ሲያትል ነበር። በመጀመሪያ ማንም ሰው ይህ ተራ ጉዞ እንዳልሆነ አላወቀም ነበር። ኮፐር በጸጥታ ወንበር ላይ ተቀመጠ። መጠጥ ጠየቀ። ነገር ግን በእጁ የያዘው ነገር በዓለም የአየር ታሪክ ላይ አንድ ታላቅ ሚስጥር እንደሚፈጥር ማንም አልገመተም። አውሮፕላኑ ከተነሳ በኋላ ኮፐር አንዲት የአየር ላይ አስተናጋጅ ጠራ። አንድ የታጠፈ ወረቀት ሰጣት። እሷ መጀመሪያ ይህ የግል መልእክት መስሏት ነበር። ነገር ግን ኮፐር እባክሽ አንብቢው አላት። በውስጡ የተጻፈው ነገር አስፈሪ ነበር። በቦርሳዬ ውስጥ ቦምብ አለ። ይህ አንድ ቀላል የጠለፋ ጉዳይ አልነበረም። ኮፐር ግልጽ ፍላጎቶች ነበሩት። $200,000 ገንዘብ፣ 4 ፓራሹት እና አውሮፕላኑ እንዲቀጥል የሚያስችል እቅድ ነበር። ይህ ዜና ወዲያውኑ የአሜሪካ የደህንነት አካላትን አስጠነቀቀ። ፖሊስ፣ ኤፍቢአይ እና የአየር መንገድ ባለሙያዎች በፍጥነት ስራ ጀመሩ። ግን የዳን ኮፐር እቅድ ገና መጀመሩ ነበር። ከደቂቃዎች በፊት በረራ 305 እንደ ተራ ጉዞ ነበር። ነገር ግን አንድ ሰው የያዘው ሚስጥራዊ መልእክት የዚህን ጉዞ አቅጣጫ ለወጠው። ዳን ኮፐር አውሮፕላኑን ጠልፎ ነበር። አብራሪዎችና የአየር መንገድ ባለሙያዎች ሁኔታውን ለመቆጣጠር ሞከሩ። በዚያ ጊዜ ኤፍቢአይ እና የአካባቢ ፖሊስ በፍጥነት ተንቀሳቀሱ። የኮፐር ጥያቄዎች ግን ግልጽ ነበሩ። $200,000 ጥሬ ገንዘብ፣ 4 ፓራሹት እና በሲያትል አየር ማረፊያ የሚጠብቅ ነዳጅ የተሞላበት መኪና ነበር። የሚገርመው ግን ኮፐር 2 ፓራሹቶች ብቻ ሊጠቀም ይችል ነበር። ነገር ግን 4 ጠየቀ። ተመራማሪዎች ይህንን ሲመለከቱ አንድ ሰው አብሮት ሊዘል እንደሚችል ለማሳመን ያደረገው ስልት ሊሆን ይችላል ብለው ገመቱ። አውሮፕላኑ ሲያትል ሲደርስ ተሳፋሪዎች ተለቀቁ። ነገር ግን ዳን ኮፐር አሁንም በአውሮፕላኑ ውስጥ ቀረ። ገንዘቡን ተቀበለ፣ ፓራሹቶቹንም ወሰደ። ከዚያም አብራሪዎችን አንድ አስገራሚ ትዕዛዝ ሰጣቸው። አውሮፕላኑ እንደገና እንዲነሳ ወደ ሜክሲኮ እንዲበር፣ ነገር ግን በዝቅተኛ ከፍታ እና ፍጥነት እንዲጓዝ። ሌሊቱ ጨለማ ነበር። ከታች የዋሽንግተን ግዛት ደኖችና ተራሮች ተዘርግተው ነበር። በአውሮፕላኑ ውስጥ ኮፐር በጸጥታ እቅዱን ይጠብቅ ነበር። ከጥቂት ሰዓታት በኋላ አንድ ምልክት ተከሰተ። የአውሮፕላኑ የኋላ መውጫ በር ተከፈተ። አየር በኃይል ገባ እና ዳን ኮፐር ከ10,000 ጫማ በላይ ከፍታ ላይ በፓራሹት ወደ ጨለማው ሌሊት ዘለለ። ከዚያ በኋላ ምን እንደሆነ ማንም አያውቅም። አንድ ሰው በሰማይ ጠፋ፣ ገንዘቡም ጠፋ፣ ማንነቱም እንደ ሚስጥር ቀረ። በ1971 ዓ.ም ህዳር 24 ሌሊት አንድ ሰው ከአውሮፕላን ወደ ጨለማ ሰማይ ዘሎ ጠፋ። የሚያውቀው ሰው የለም። የወረደበት ቦታ አልታወቀም። ሕይወቱ እንዴት እንደቀጠለ ወይም እንደተቋረጠ ማንም አላወቀም። ነገር ግን ይህ ለኤፍቢአይ የመጨረሻ አልነበረም። ከጠለፋው በኋላ ኤፍቢአይ በይፋ አንድ ትልቅ ምርመራ ጀመረ። ስሙን ኖርጃክ ብለው ሰየሙት። ይህ በኤፍቢአይ ታሪክ ውስጥ ከረጅም ጊዜ የቆየ ምርመራዎች አንዱ ሆነ። መርማሪዎች በአውሮፕላኑ ውስጥ የቀሩ ማስረጃዎችን ሰበሰቡ። ከእነሱ መካከል የኮፐር ከረቫት፣ የሲጋራ ቅሪቶች፣ የጣት አሻራዎች፣ የተጠቀሙባቸው ዕቃዎች ይገኙበት ነበር። ኤፍቢአይ የሚያውቀው አንድ ነገር ነበር። ኮፐር ስለ አውሮፕላን ነገሮች ጥሩ እውቀት ነበረው። ለምሳሌ ቦይንግ 727 የኋላ መውጫ በር እንደሚኖረው ያውቅ ነበር። ይህ መረጃ ያለ ልምድ ማወቅ አስቸጋሪ ነበር። ስለዚህ ተመራማሪዎች ይህ ሰው የቀድሞ ወታደር ወይም የአቪዬሽን ልምድ ያለው ሊሆን ይችላል ብለው ገመቱ። የኤፍቢአይ ፍለጋ ግን ቀላል አልነበረም። በዚያ ሌሊት ዝናብ ነበር። ቦታው ደንና ተራራማ ነበር። እንዲሁም ኮፐር የወረደበት ትክክለኛ ቦታ አልታወቀም። ከዓመታት በኋላ ብዙ ሰዎች ስለ ማንነቱ ጥያቄ አነሱ። አንዳንዶች እሱ የቀድሞ ፓራሹት ተጠቃሚ ነበር አሉ። ሌሎች ደግሞ ይህ ሁሉ በጥንቃቄ የተዘጋጀ እቅድ ነበር ብለዋል። ግን አንድ ነገር ግልጽ ነበር። ዳን ኮፐር አንድ ፍንጭ ብቻ ትቶ ጠፋ እና ያ ፍንጭ እስከዛሬም ድረስ የሚያስደንቅ ሚስጥር እንደቀጠለ ሆኖ ቆይቷል። ዳን ኮፐር ከጠፋ ከ9 ዓመታት በኋላ በ1980 ዓመተ ምህረት
በዋሽንግተን ግዛት የሚገኘው የኮሎምቢያ ወንዝ አጠገብ አንድ አስገራሚ ግኝት ተገኘ። የ8 ዓመት ልጅ በአሸዋ ውስጥ እየቆፈረ ሳለ በድንገት የተበላሹ $20 ኖቶችን አገኘ። እነዚያ ገንዘቦች ሲመረመሩ በ1971 ዓመተ ምህረት ለዳን ኮፐር ከተሰጡ $200,000 ውስጥ እንደነበሩ ተረጋገጠ። የተገኘው ገንዘብ $5,800 ብቻ ነበር። ነገር ግን ይህ ግኝት አዲስ ጥያቄን አስነሳ። ገንዘቡ እዚያ እንዴት ደረሰ? ወንዙ ወስዶት ነበር? ኮፐር ራሱ ቀብሮት ነበር? ወይስ ከከረጢቱ ወድቆ ነበር? እስከ ዛሬ ድረስ ትክክለኛ መልስ አልተገኘም። በዚያ መካከል ኤፍቢአይ ምርመራውን ቀጠለ። ከ1000 በላይ ተጠርጣሪዎች ተመረመሩ። ከእነሱ መካከል ግን 3ቱ ሰዎች በብዛት ተጠቀሱ። ሪቻርድ ፎሊድ ማኮይ በ1972 ተመሳሳይ የአውሮፕላን ጠለፋ ፈጽሞ በፓራሹት ዘሎ ለማምለጥ ሞክሮ ነበር። ስለዚህ ብዙ ሰዎች ኮፐር እሱ ሊሆን ይችላል ብለው ጠረጠሩ። ነገር ግን የፊት ገጽታው፣ እድሜው እና ሌሎች ማስረጃዎች አልተስማሙም። ሌላው ደግሞ ሮበርት ሪካስተራው የቀድሞ ወታደር ነበር። የፓራሹት ልምድ ነበረው። ብዙ ሰዎች እሱን ጠረጠሩ። ነገር ግን የሚያረጋግጥ ጠንካራ ማስረጃ አልተገኘም። በመቀጠልም ኬኒት ክርስቲያንስ በኖርዚ ውስጥ ኦሪየት አየር መንገድ የቀድሞ ሰራተኛ ነበር። የአውሮፕላን ስርዓትን በደንብ ያውቅ ነበር። ከሞተ በኋላ ወንድሙ ኮፐር እሱ ሊሆን ይችላል ብሎ ገለጸ። ግን ይህ የሚያረጋግጥ በቂ ማስረጃ አልተገኘም። ግን ይህንን የሚያረጋግጥ በቂ ማስረጃ የኮፐር የተሰወ ጥቁር ከረቫት በዘመናዊ የዲኤንኤ ቴክኖሎጂ ተመረመረ። አንዳንድ የዲኤንኤ ምልክቶች ተገኙ። ነገር ግን ናሙናው ሙሉ ስላልነበረ ከማንኛውም ተጠርጣሪ ጋር በእርግጠኝነት ማዛመድ አልተቻለም። ከ45 ዓመታት በላይ ምርመራ ካደረጉ በኋላ በ2016 ኤፍቢአይ የዳን ኮፐር ጉዳይ በይፋ ዘጋው። ነገር ግን ይህ ሚስጥር ተፈታ ማለት አልነበረም። ይልቁንም አዲስ ጠንካራ ማስረጃ ካልተገኘ በስተቀር ጨማሪ ሀብት ለምርመራ እንደማይመደብ ማለት ነበር። ከ45 ዓመታት በላይ አንድ ጥያቄ አሁንም መልስ አልተገኘለትም። ዳን ኮፐር ከአውሮፕላኑ ዘሎ ከወረደ በኋላ ምን ሆነ? አንዳንድ ተመራማሪዎች ኮፐር በዚያ ሌሊት ሊተርፍ አልቻለም ብለው ያምናሉ። ምክንያቱም የወረደበት ቦታ ተራራማና የደን አካባቢ ነበር። ሌሊትም ነበር። አየሩም ቀዝቃዛና አደገኛ ነበር። እንዲሁም የለበሰው ልብስ ለዝላይ አይነት ዝላይ በቂ ጥበቃ አይሰጥም ነበር። ነገር ግን ሌሎች ደግሞ እሱ ተርፎ እንደኖረ ያምናሉ። እነሱ የሚሉት ኮፐር ይህንን እቅድ በጥንቃቄ አዘጋጅቶት ነበር። ስለ ቦይንግ 727 ያውቅ ነበር። ፓራሹቱንም መጠቀም ይችል ነበር። ስለዚህ ማምለጫውንም ቀድሞ አስቡበት ሊሆን ይችላል። ከዓመታት በኋላ ብዙ ሰዎች የኮፐር ሚስጥርን ለመፍታት ሞከሩ። አንዳንዶች የተጠረጠሩ ሰዎችን ለይተዋል። አንዳንዶቹ የገንዘብ ፍለጋ አደረጉ። አንዳንዶቹ ደግሞ የዲኤንኤ ማስረጃዎችን መረመሩ። ነገር ግን አንድም ሰው የእሱን ማንነት የማያጠራጥር ሁኔታ ማረጋገጥ አልተቻለም። የዳን ኮፐር ታሪክ የሚያስደንቀው የጠፋ ገንዘብ ብቻ አይደለም። የሚያስገርመው አንድ ሰው በብዙ ምስክሮች ፊት አውሮፕላን ጠልፎ ከዚያም ያለምንም ዱካ መጥፋቱ ነው። ዛሬም የዳን ኮፐር በአሜሪካ ታሪክ ውስጥ ከታወቁት ያልተፈቱ ሚስጥሮች አንዱ ነው። አንድ ሰው አንድ ፓራሹት $200,000 እና ከዚያ በኋላ ምንም የለም። የዳን ኮፐር ሚስጥር ግን እስከዛሬ ቀጥሏል። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።